ሰላም እንዴት ናችሁ? ውድ ዩቲዩብ ተከታታይ ቤተሰቦች ዛሬም በአዲስ ቪዲዮ መተናል ወደ እናንተ። ሁሉ ሰላም፣ ሁሉ ፒስ፣ እግዚአብሔር ይመስገን ደህና ነኝ በጣም። እንግዲህ ሰሞኑን ተከታታይ አዳዲስ ነገሮችን ወደ እናንተ ይዤ እየመጣሁ ነው እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንዲሁም ሀሳብ አስተያየታችሁን መስጠት እንዳታቆሙ። ሁሉ ሰላም ነው እኔ ጋር እግዚአብሔር ይመስገን። ዛሬም በአዲስ በአስተማሪና አሪፍ በሆኑ ቪዲዮዎች ወደ እናንተ መጥቻለሁ። እናንተን ያስተምራል፣ እናንተ ደግሞ ሀሳብ አስተያየት የምትሰጡበት፣ እናንተን ያዝናናል የምላቸውን ቪዲዮዎች ወደ እናንተ ይዤ መጥቻለሁ። እንግዲህ የዚህና ሰላም ካልኳችሁ ጊዜ ለምን ወስድባችኋለሁ? ወደ ቪዲዮ እንሄዳለን። ኑሪያዬ ዘላለም አምላክ የአባቶቼ የሙሴ አምላክ እንደ እግዚአብሔር ያለ ማንም የለም። መታወቅልኝ እንዳንተ አላገኝም። ብታድነኝም ባታድነኝም አንተ መልካም ነህ። ይህንን አድርግ ያንን አታድርግ መች ትባላለህ። ላደራረግ ማስተካከያ ከማንም አትሻ። ፍጹም በስራ ፍጹም በምድር አትሳሳትም። አልገባ ቢላይ ነገሩ ማበጆ ደቡን ፈረቼ ለኔ ብርዱ ተሰማኝ። ሰው ነኝና ዘግቼ ጉልበቴ ላለው ዛሬ ሀሚያምጥነ አቤቱ እምነት ልሟልታምንም። ሰው ነኝና ዘግቼ ግን ላለው ሰላም ነው ላለው ያደረገልኝን ትላንት የኔ ጌታ አታልቅስ። አይዞ በርታ እሺ። አያስለቅስም፣ ትድናለህ። አይዞ የኔ ጌታ አይዞ ትድናለህ። እሺ በርታ። እግርህ ይታከማል፣ መሮጥ ትችላለህ፣ መጫወት እንድትችል ይሆናል። እሺ እንግዲህ እንዳያችሁት ይህን ቪዲዮ በሕክምና ስህተት ምክንያት እግሩ እንዳይሄድ ሙሉ ቪዲዮን ካያችሁት እግረኛ ሚዲያ ላይ በሕክምና ስህተት ምክንያት እግሩ መሄድ እንዳይችል የሆነ ልጅ ነው እና የምር በጣም የሚነካ ልጅ ነው እና ይሄ መዝሙር አስቴር አበበ ነች መሰለኝ እና አስቴር አበበ የምር ይህንን ቪዲዮ ካየሽ ወይም የእሱ ቪዲዮ ካየሽ አንቺ ብቻሽን ታደርጊዋለሽ ሳይሆን ተባብራችሁ ይሄ ልጅ ብታሳክሙት መራመድ የሚችል ከሆነ መታከም የሚችል ከሆነ የምር ድኖ መራመድ ይችላል እና ተባብራችሁ ከተጋገዝ ማንም ሰው ከተጋገዘ መታከም ይችላል እና በጣም የሚያሳዝን ልጅ ነው። አንቺም መዝሙርሽን በጣም እንግዲህ እንደምታዩ ነው። በቃ እንደዛ ሆኜ ሰላም ነው ከሱ እድሜ እንግዲህ አይጠበቅምና ሰላም ነው ሁሉ ነገር እያለ እንደዚህ ሆኖ ሰላም ነው እያለ ይዘምራል እና የምር በጣም የሚያሳዝን በጣም ልብ የሚነካ ልጅ ነው እና ከቻላችሁ አንቺም ከቻልሽ አስቴር አይተሹ የምር ሰፖርት እንድታረጉት በዚሁ ጠይቃችኋለሁ እና ደግሞ እስቲ አሁንም ወደ ቀጣይ ቪዲዮ እንሂድ። እስቲ ቀጣዩ ቪዲዮአችን ምንድነው የሚለውን አብረን እንከታተል። እኔ ነኝ ሸክም የሆንኩብክ። ስንቱን አየሁት በእድሜ ሰሌዳ በብርሃን ጽልመት በሚጻፍ ፍዳ ክፉ ቀን ማጦ አልፎ እንዳያቸው የአባት ተስፋ ልጆቹ ናቸው። ምሳዎትን መስዋዕት ያደርጋሉ። ሁሉም ነገር በቦታው ያምራል። አሳው ደግሞ ባህሩ ነው ቦታው። እኛስ ቦታችን የት ይሆን? ከቆምንበት ይልቅ
አሻግረን ማየት ስለምንወድ እንጂ አንተም እኮ ባህሩ ነው ቦታ። እንዴት ያለሽ እንቁ ልጅ ነሽ። ለምለም ህይወትን ያድልሽ። አሜን። ምርቃቶት ለዓለም ይትረፍ። አሜን። እስኪ ባህሩን እየቀዘፍን እንጓዝ። እጄን ማልፋት ስራዬ ነው። ይሄ እጅህ ነው ባህሩን የሚበልጠው። አልታየህ? አባቴ እኔም ልምጣ? ነይ ልጄ። ታላቂ የሐይቁ ገዢ እኔ እዚህ ባህር ቀን ሰራተኛ ነኝ። ብዙ ኖሮ ትንሽ አትመኝ። ምን ኖሮኝ? ይሁዳ ትልቁ ክርስቶስ ኖሮት ለደቂቅ 30 ዲናር ነው የሸጠው። ምን ላርግ አባቴ? የሰፈርኩት ይጎላል፣ የያዝኩት ይጠፋል። ትልቅ ያልኩት እኔ እጅ ሲገባ ግን ይቀላል። አይኖች አሉክ፣ አታይባቸው። ችግርህን ፊት ላይ አትግለጥ፣ ደካማ ያደርጋል። ወዴት ልደብቀው አባቴ? ወዴት ልደብቀው? የተሸከመ ሰው እኮ ላብ ይወጣዋል፣ የተቸገረ ደግሞ ፊቱ ያሳብቅበታል። እኔ ነኝ ሸክም የሆንኩብክ? አይደለሽም፣ አይደለሽም፣ አይደለሽም። ተሸካሚ ሸክሙን አይቀንስም፣ ትከሻውን ያሰፋል እንጂ። አንተም ትከሻህን አስፋ። አመስግን፣ አመስግን። አባቴ አመሰገንኩት፣ ግን የለም። እዚህ ባህር መሃል የተገኘው መቅዘፊያህን አምነህ ወይስ አምላክህን አምነህ? ገበሬ የሚዘራው ዝናቡን አምኖ ወይስ ፈጣሪውን ተማምኖ? መቅዘፊያ በእጅ ተሰባሪ፣ ፈጣሪ ግን ባህር መሃል በአንዲት እንጨት የሚያስገኝ። ጥበበኛ አባትህ ይህንም ያህል ባህር በእንጨት ገዙት። አንተም ያባቱ ልጅ ይህንም ባህር ባሪያህ አደረግከው። ካፒቴን አምኗለሁ እኮ፣ ግን ደግሞ አባቴ እምነት አይሰፈርም ልጄ፣ ተለክቶ አይሰጥም። እና አባቴ ዝም ብለህ እመን። የጠየቀበት የተገኘ በአምላኩ ተጎበኘ። መቅዘፊያ ባህሩን አያሻግርህም፣ እምነትህ እንጂ። እንመለስ አባቴ። ወዴት? ከተነሳሁበት ልጀምር። ዳግም ከተሰበርኩ አልችልም ሞታለሁ። ምስጋና እንዲሰጠን ብቻ ሳይሆን ልብን በሰላም ከዋክብት ስለሚሞላ ነው ተመስገን የምንለው። ምናመሰግነው ከኛ ጠባቂ አይደለም፣ በራሱ ምስጉን ነው። በአንዲት ቃል የዕድሜያችንን ቁና በደስታ ፈንድሻ ይሞላዋል። ተመስገን። ዝቅ ብያለሁ፣ አመስግኛለሁ የእጆቹን ጥበብ መልክ። ከዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ሁሉም ሰው የራሱ የሆነ ሸክም፣ የራሱ የሆነ የከበደው ነገር አለ። ግን በዛ ሁሉ ነገር ውስጥ ማመስገን እና ይህ ቪዲዮ በጣም ስለተመቸኝ ነው ወደ እናንተ ይዤ የመጣሁት። እና ባይዘው እነዚህ ሁለት ልጆች በጣም ወንድምና እህት ናቸው። በጣም ይችላሉ፣ በጣም እና በጣም ማደንቃቸው ልጆች ናቸው። እና እንደወደዳችሁት ብዙ እንደተማራችሁ ተስፋ አደርጋለሁ። ከወደዳችሁት ኮሜንት ላይ
ተመችቶናል፣ ቀጥልበት በሉ፣ አበረታቱን። በጣም ደግሞ ከወደዳችሁት ላይክ ማድረጉ እንዳለ፣ ሰብስክራይብ ያላደረጋችሁ አሁን እናስታውሳችሁ ሰብስክራይብ አድርጉ። ቻናላችንን አሳድጉልን። አብራችሁን ስለነበራችሁ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ግን ባባይ እወዳችኋለሁ።